የኢንዱስትሪ ክላስተር ወደ 90 ሄክታር መሬት ለኢንዱስትሪ ያስፈልጋል ብለን ከተማችን ውስጥ የመደብነው አሁን የመጀመሪያዎቹን ምዕራፎች ወደ 7 ቢሊዮን ብር በጀት መድበን እየገነባን ያለነው ነው። አሁን በመጠናቀቅ ላይ ያሉት ወደ 120 ሼዶች ናቸው። 48ዎቹ እዚህ ጋር ሙሉ ለሙሉ ተጠናቀዋል። እነሱ የብረታ ብረት፣ የእንጨት፣ የፕላስቲክና የኬሚካል ኢንዱስትሪዎችን ነው እዚህ የምናመጣው። እዛ 72 ሼዶች ደግሞ በመጠናቀቅ ሂደት ላይ ያሉት የጨርቃ ጨርቅ ናቸው። በጥቅሉ ለ20 ሺህ ያክል ሰዎች የስራ እድል ይፈጥራል ብለን ነው የምንጠብቀው። ማምረቻ ነው አብዛኛው። ማሳያ ቦታ፣ ኤግዚቢሽን ማሳያ ቦታ አለው። ምርቶችን ማሳያ ቦታ፣ መሸጫ ቦታ አለው። መዝናኛ ቦታዎች አሉት። እስከዛሬ ከተገነቡት የኢንዱስትሪ መንደሮች ለየት ባለ ሁኔታ ነው የኛው የተሰራው። በርካታ ኤሌክትሮ መካኒካል ማቴሪያሎችን ተጠቅመዋል። ለማምረት አስፈላጊ ናቸው የተባሉ በርካታ የቴክኖሎጂ ግብአቶችን ጥቅም ላይ ያዋለ ኢንዱስትሪ ክላስተር ነው። በተለይም ከመብራት፣ ከውሃ፣ በሙቀት ጊዜ፣ በቅዝቃዜ ጊዜ የማምረት ሁኔታው በደንብ ማኔጅ ማድረግ በሚቻልበት ቴክኖሎጂ ውጤቶችን እንዲጠቀም ያደረግነው ዘመናዊ የሆኑ የማምረቻ ሼዶች ናቸው የተሰሩት። ከጎኑ የምናየው ደግሞ ከአቃቂ ተነስቶ ወደ ቦሌ ካርጎ የሚሄደው አዲሱ መንገድ ነው። መንገዱ በጣም የለማ ከመሆኑም ባሻገር በቦሌ ቡልቡላ ፓርክ በኩል በዚህ በኩል የሚያልፍ ቀጥታ የሚላኩ ምርቶችን ወደ ኤርፖርት ለማድረስ እጅግ በጣም ምቹ ነው። ይሄ ለመጀመሪያ ጊዜ በአዲስ አበባ ደረጃ የተሰራው ረጅሙ ድልድይ ነው። ከአቃቂ ቱሉ ዲምቱ፣ አቃቂ ቃሊቲና ወደ ቦሌ ካርጎ ከሚሄደው ጋራ አያይዘን የሰራ ነው አዲሱ መንገድ ማለት ነው። በሶስት አቅጣጫ ምርቶችን ለማጓጓዝ፣ ለመሸጥ፣ ለመለወጥ እጅግ በጣም ወሳኝ የሆነ ስትራቴጂክ ቦታ ያለ ነው። መሸጫ ቦታዎችም አሉት። ኤግዚቢሽኖች ስላሉት ገላን ጉራ ላይ የምናሰራውን 60 ሺህ ያህል የሚሆኑ ቤቶችም እዚሁ አቅራቢያ ሳይት ላይ የሚገኙ ከመሆናቸው ጋራ እጅግ በጣም አስፈላጊ ብቻ ሳይሆን ስትራቴጂክ ስፍራ ላይ የሚገኝ የኢንዱስትሪ መንደር ነው። ትኩረት የሰጠነው እንግዲህ ከተማችን ውስጥ ከተማዋን ማስዋብ፣ ማሳመር፣ ገጽታዋን መቀየር እንዲሁም ለአገልግሎት የሚሆኑ መሰረተ ልማቶችን ማሳለጥ ብቻ አይደለም። ከተማችን ውስጥ በርካታ የተለመዱ አይነት ሼዶች በዚህ አመት ብቻ ከ3000 በላይ ገንብተን ወይም ደግሞ ዝግጁ አድርገን እያስተናገድነው ያለ ነው። ለአምራቾች፣ ለሰራተኞች፣ ለቱጎዎች እያዋልን ያለ ነው ማለት ነው። እንዲህ አይነት እየተሸጋገሩ ያሉና ወደ ኢንዱስትሪ ክላስተር ደረጃ መግባት የሚችል አቅም ያፈሩትን ደግሞ እንደዚህ አይነት ኢንዱስትሪ መንደሮችን ገንብተን ለአንድ አካል ብቻ እድሜ ልኩን የሚውል ሳይሆን በተለያየ ጊዜ እየተቀያየሩበት መስራት በሚችሉበት አግባብ እንዲሁም ደግሞ በግልጽነት ማስተላለፍ የሚቻልበትን አሰራር ጭምር ዘርግተን እየገነባን ነው። ከመጀመሪያው ምዕራፍ ውስጥ 48 ሼዶች ከመንገድ በስተቀር የቀረው ነገር የለም፣ አልቋል። 72ቱ ደግሞ ለጨርቃ ጨርቅ የተሰሩት በማለቅ ደረጃ ላይ ነው ያሉት። ሶስተኛው ምዕራፍ ደግሞ ይቀጥላል ማለት ነው። ሶስተኛው ምዕራፍ ይቀጥላል። መስራት ነው የሚሻው። የሚሰሩ እጆች፣ ብርቱ እጆች፣ የተለያየ ፈጠራዎችን የሚያፈልቁ አእምሮዎች ዝግጁ እስከሆኑ ድረስ እስካሉን ድረስ ለመስራት የሚያስችል ምቹ ሁኔታ ከተማችን ውስጥ ተፈጥሯል። ስሩ ነው የምንለው። ሶስተኛው ምዕራፍ ደግሞ አግሮ ፕሮሰሲንግን ማዕከል ያደረገ ነው። የሶስተኛው ምዕራፍ አሁን የምናስጀምረው እነኚህ ኦልሞስት ወደ መጠናቀቅ መጥቷል። በሚቀጥለው በጀት አመት ወደ ስራ የሚገቡ ናቸው። እንግዲህ ለከተማችን ትልቅ ዜና፣ ትልቅ በስራት ነው። ለሚያመርቱ ስራ እድል ለሚፈልጉ በአንድ ክላስተር ውስጥ ከ20 ሺህ ሰው በላይ የስራ እድል መፍጠር ማለት ቀላል አይደለም። ለዛውም ደግሞ ከማምረት አንፃር ከተለመደው የማምረት ስርዓት ውስጥ ወጥቶ ቴክኖሎጂን በመጠቀም እጅግ ፈጣን በሆነ
ዓለም ላይ አደጉ የሚባሉት ኢንዱስትሪዎች የሚጠቀሙትን ቴክኖሎጂዎች ሁሉ ተጠቅመን ነው ይሄንን ግንባታ እያጠናቀቅን ያለነው። ወደ መካከለኛ ኢንዱስትሪና ከዛ በላይ እያደጉ ላሉት ይሄ ትልቅ ምስራት ነው። ይሄ በጣም ትልቅ ምስራት ነው። ከመስሪያ ቦታዎች ብቻ ሳይሆን ምርትን ከመጨመር ተኪ ምርቶችን ከማምረት አንፃር ከውጪ ኢምፖርት ማድረግን ከማስቀረት አንፃር ታስቦ የተሰራ ክላስተር ነው ይሄኛው። ምክንያቱም ቴክኖሎጂ እንዲጠቀሙ ያደርግነው በዛ ደረጃ ኢንቨስት ማድረግ ውስጥ ያስገባን እንደዛ አይነት ሃይቴክ ሆኑ ኢምፖርትን የሚያስቀሩ ሰብስቲት የሚያደርጉ በተጨማሪ ደግሞ ለመላክ ወደ ውጪ ለመላክ የምንችላቸው እቃዎች የሚመረቱበት ማዕከል ነው። ከመስሪያ ቦታዎችና ከሼድ አንፃር በርካታ መሬት አስተናግደናል። በቅርብ ጊዜ ብቻ በማስፋፊያ በአዳዲስ የግንባታ ቦታዎች ለኢንዱስትሪዎች አቅም ላላቸው ራሳቸው መገንባት ለሚችሉት አስተናግደናል። አንድ ሁለተኛ ነገር ደግሞ ከ3000 በላይ የሚሆኑ አዳዲስ ሼዶችና በተጨማሪ ነባር ሼዶችንም ጨምረን አሁን በየክፍለ ከተማው እያስተናገድን ነው። በቅርብ ቀንም ማስፋፋና አዳዲስ ሼድ የተሰጣቸው ፕሮግራም አድርገን አስተላልፈንላቸዋል። እኛ የህዝቡን ጥያቄ ለመመለስ ለሚሰራ በተለይ ለሚለፋ ጥረት ለሚያደርግ እድሉን እንዲያገኝና እንዲሰራ ለማድረግ በፈጽሞ ወደ ኋላ ብለን አናቅም። ሁሌ እየሰራን ያለነው አሁንም እየሰራን ነው። የህዝቡን ጥያቄና ፍላጎት አዳምጠን ተጨባጭ የሆኑ ምላሾችን ነው የምንሰጠው። ከዛ ጋራ ትልቅ ትርጉም አለው ማለት ነው።